ጀዋር የፈራው ደርሷል። የማይነገረው የኦሮሚያ ፖለቲከኞች ክፍፍል። በፖለቲካ ውስጥ አንድ አይነት ሐሳብና አመለካከት መያዝ አይቻልም። እንኳንስና እንደ ኢትዮጵያ በውስብስብ ነገሮች በተገነባ ፖለቲካ ምህዳር ውስጥ ይቅርና ለመቶ ዓመታት በአንድ አይነት ስርዓት ውስጥ የኖሩ ፖለቲከኞችም ተመሳሳይ አቋም የላቸውም። በአሁኑ ሰዓት የኢትዮጵያ ፖለቲካ ትኩስ ድንች የሆነው የኦሮሚያ ክልል ነው። በኦሮሚያ ክልል ውስጥ ውስጣዊ ክፍፍሎች እንዳሉና አሁን ላይ የሚታዩ መጓተቶችም የዚህ ውጤት እንደሆነ የሚያሳዩ መረጃዎች አሉ። ጀዋር መሐመድም ሲፈራው የነበረው ጉዳይ አሁን የደረሰ መስሏል። ከጠቅላይ ሚኒስትር ዶክተር አብይ እስከ ኦነግ ሸኔ፣ ከጀዋር መሐመድ እስከ ለማ መገርሳ የተወጠረውን ጉዳይ እንዳስሳለን። ጀዋር ሲፈራው የነበረውና እየመጣ ነው ሲል ከወራት በፊት አድርጎት የነበረው ንግግር ምንድነው? ክፍፍሉ በምን የተፈጠረ ነው? መሰረቱስ ምንድነው? ከሌሎች ክልሎች ካሉት ነገሮች ጋርም አያይዘን እንመለከተዋለን። ላይክ ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ ፖለቲካ ውስጥ ጉልህ ሚና የሚጫወቱት ሶስቱ ክልሎች ማለትም ኦሮሚያ፣ አማራና ትግራይ ናቸው። እነዚህ የኦሮሚያ የአማራና የትግራይ ክልል ፖለቲከኞች ታዲያ ከውጭ ለሚመለከታቸው አንድ ቢመስሉም በውስጣቸው ከፍተኛ ክፍፍል ያለባቸው ናቸው። በተለይ የኦሮሚያ ፖለቲካ መከፋፈል ወደ ነፍጥ ጭምር ገብቶ ይሄው ምንም የማያውቁ ንጹሃን እልቂት እንዲያስተናግዱ እያደረገ ነው። ወለጋ የሚያልቁት ንጹሃን ሌላ ምክንያት እንዳሉ ሆነው ከላይ ያሉት የኦሮሞ ፖለቲከኞች በሚፈጥሩት ግጭትና ፍትጊያም ጭምር የሚመጣ ነው። ክፍፍሉ ሃይማኖትን፣ ጎጥንና ርዕዮትን መሰረት ያደረገ ነው። ይህ ክፍፍል በኦሮሚያ ያለውን የሚወክል ሲሆን በአማራ ክልል ደግሞ ጎጥንና አስተሳሰብን መሰረት ያደረገ ክፍፍል አለ። በትግራይ የርዕዮተ ዓለም ክፍፍል ነው ያለው። ከሁሉም ግን አደገኛውና በተግባር ጭምር የተደገፈው ኦሮሚያ ክልል ያለው ውስጣዊ ክፍፍል ነው። የአማራው ክፍፍል በእስርና በሌላም መንገድ አልፎ አልፎ ሲቀዘቅዝ ይታያል። በእርግጥ የአማራ ክልል ክፍፍል እያደገ የሚሄድና በጊዜ ሂደት የሚገለጥ አደገኛ ነው። በተለይ ደግሞ አማራ ሕዝብ ከፌደራሉ መንግስት ጋር ባለው ግንኙነት ያሉት አለመግባባቶች ወደፊት አደገኛ ሊሆኑ ይችላሉ። የአማራ ውስጣዊ ክፍፍል አንድ የሚያደርገው ነገር አለ። እሱም የወልቃይትና የራያ ጉዳይ ነው። የኦሮሞን ውስጣዊ ክፍፍል ደግሞ አንድ የሚያደርገው የአዲስ አበባ ጉዳይ ነው። አንዳንዴ ውስጣዊ ክፍፍሉ ሲነገርና ወደ ውጭ ሊወጣ ሲል እነዚህ ጉዳዮች አጀንዳ እንዲሆኑ በማድረግ ክፍፍሉን የማርገብ ስራ ይሰራል። ለምሳሌ አንዳንዶች የኦሮሚያ ክልል ፖለቲከኞች በቅርቡ በአዲስ አበባ ባንዲራ እንዲሰቀልና መዝሙርም እንዲዘመር የሚል ነገር የቀሰቀሱት ውስጣዊ መለያየቱን ለማጥበብ እንደሆነ ይናገራሉ። በእርግጥ እውነት አለው። የነ ጀዋር መሐመድና መረራ ጉዲና ፓርቲ ሆነው ኦፌኮ በአዲስ አበባ ባንዲራ ይሰቀል መዝሙርም ይዘመር የተባለው የኦሮሞን ጥያቄ ለማድበስበስ ሲባል የተፈጠረ አጀንዳ ነው ሲሉ ከዲደብሊው ጋር በነበራቸው ቆይታ ተናግረው ነበር። የኦሮሞ ፖለቲከኞች ውስጣዊ ክፍፍል በቅርብ የመጣ ሳይሆን ትንሽ ቀደም ብሎ የጀመረ ነው። ክፍፍሉ የጀመረው ለውጡ ላይ ነው። ውስጡን የሚያውቀው ጀዋር መሐመድ በአውሮፓና በአሜሪካ ከተሞች ከዲያስፖራዎቹ ጋር ባደረገው ውይይት ላይ ይህ ክፍፍል እጅግ አደገኛ እንደሆነና የክፍፍሉ መሰረት ደግሞ ዋናው ሃይማኖትና ጎጥ እንደሆነ ተናግሮ ነበር። ይህ ክፍፍልም ኦሮሚያን እስከ ማፍረስ ሊደርስ እንደሚችል እኔ ከደሙ ንጹህ ነኝ በማለት ጭምር ነበር ያስጠነቀቀው። በተለይ ወለጋ ያለው ኃይል ራሱን እንደ ኦሮሞ ዋነኛ ታጋይ አድርጎ የሚቆጥርና እነ ዶክተር አብይን ለኦሮሞ ያልቆሙ ብሎ የሚፈርጅ ነው። ጀዋር መሐመድም በወለጋ የአርሲንና የባሌን ያህል ተቀባይነት እንደሌለው ስለ ኦሮሞ ፖለቲካ እናውቃለን የሚሉ ሰዎች ሲናገሩ ይደመጣሉ። በእርግጥም ዶክተር አብይና ጀዋር መሐመድ ወደ ወለጋ ሄደው አያውቁም። ልክ አማራ ክልል እንዳለው ሁሉ ኦሮሚያ ክልል ውስጥም በጎጥ ክፍፍል አለ። ይህ የብሔርተኝነት መለያ ባህሪው ነው። ብሔርተኝነት ጠቦ ቤተሰብና ሰፈር ውስጥ የሚከት አስተሳሰብ ነው። ዶክተር አብይ በጅማ አካባቢ ተቀባይነት አላቸው። በጅማና አካባቢው ኦነግ ሸኔ ተቀባይነት የለውም። የዚህ አካባቢ ነዋሪዎች ኦነግ ሸኔን በተደጋጋሚ አደባባይ ወጥተው ሳይቀር አውግዘዋል። ከሁሉም የኦሮሞ ፖለቲከኞች ይልቅ ጀዋር መሐመድ አርሲ ላይ ከፍተኛ ተቀባይነት አለው። ጀዋር መሐመድ ከዲያስፖራው ጋር በነበረው ቆይታ በኦሮሚያ ውስጥ ክፍፍል እየፈጠረ ነው ሲል ካስቀመጣቸው ነገሮች መካከል አንደኛው ሃይማኖት ነው። ክልሎች የተለያዩ ሃይማኖት ስብጥሮች ቢኖራቸውም ኦሮሚያ ክልልን ያህል ተመጣጣኝ ስርጭት ያለው ክልል ግን የለም። ለምሳሌ በአፋርና ሶማሌ ክልሎች የእስልምና እምነት ተከታዮች ይበዛሉ። በአንጻሩ በአማራና ትግራይ ክልል ደግሞ የኦርቶዶክስ እምነት ተከታዮች ብልጫ አላቸው። በኦሮሚያ ክልል ያለው ግን ከዚህ የተለየ ነው። እስልምና፣ ኦርቶዶክስና ፕሮቴስታንት ሃይማኖቶች ተመሳሳይ ተከታዮች ነው ያሏቸው። የነባሩ የዋቄ ፈና እምነትም እንዲሁ። የወለጋው የፕሮቴስታንትና የዋቄ ፈና እምነት ተከታይ ነው። ሸዋ የሚበዛው ኦርቶዶክስ ሲሆን ባሌና አርሲ ደግሞ እስልምና እምነት ይበዛባቸዋል።
ታዲያ በፖለቲከኞች ዘንድ እነዚህን ሃይማኖቶች መሰረት በማድረግ ውስጡን ከፍተኛ መጓተት አለ። በወለጋው ማለትም ፕሮቴስታንትና በባሌው አርሲ ሙስሊም መካከል ባለው መጓተት ምክንያት ኦሮሚያ የሙዚቃ ልጁን ኦርቶዶክሱን ሃጫሉ ሁንዴሳን አጥቷል። አሁን ላይ እነ በቀለ ገርባ ትውልድ ቦታ የሆነው ወለጋ የኦሮሚያን ብሎም የኢትዮጵያን ፖለቲካ ሙቀት የሚለካበት ሆኗል። ቀደም ብሎ ጀምሮ በኦሮሚያ የፖለቲካ ተሳትፎ በግንባር ቀደምትነት በብዛት ከወለጋ የተገኙ ግለሰቦች የሚመሩት እንቅስቃሴ ነበር። ከዚህ አካባቢ ተነስተው ጽንፈኛ የሆነ አስተሳሰብ የሚይዙት ፖለቲከኞች የኦነግ ሸኔ አይነት አቋም ያላቸው ናቸው። እስልምናና ኦርቶዶክስ ባህላችንን አጥፍቷል ወይም ደግሞ የኛ አይደለም የሚል አቋምም አላቸው። በዚህ ምክንያት ኦነግ ሸኔ ጥቃት ሲፈጽም ሃይማኖትን ጭምር ኢላማ ያደርጋል። በወለጋ አካባቢ ኦነግ ሸኔ ዋና ኢላማ በሰፈራ ምክንያት ወለጋ ላይ የሚኖሩ የአማራ ተወላጆች ቢሆኑም ከዚህ በተጨማሪ የኦርቶዶክስ እምነት ተከታይ የሆኑ የኦሮሞ ተወላጆችንም በሰበብ አስባቡ ይገድላል። በሌሎች አካባቢዎች በተለይም በሸዋ በሚንቀሳቀስባቸው አካባቢዎች ደግሞ ኦርቶዶክስ ቤተክርስቲያናትን ኢላማ ያደርጋል። በኦነግ ሸኔ በብዛት ወለጋ ውስጥ የሚገደሉት የእስልምና እምነት ተከታዮች ሲሆኑ እነሱ የአማራ ተወላጅ መሆናቸው ተጨምሮበት ጥቃቱን የከፋ ያደርግባቸዋል። በወለጋ ፖለቲከኞች ዘንድ የሚፈለገው ሃይማኖት የፕሮቴስታንት እምነት ነው። እስልምናም በኦርቶዶክስ ስር ያደረ አለፍ ሲልም የኦርቶዶክስ ታቦት ተሸካሚ ናቸው በሚሏቸው የአማራ መሻይኮች እጅ ላይ የነበረ ነው ብለው ስለሚያምኑ ከኢትዮጵያ ፖለቲካ ስሪት ጋር ንክክ የሌለው የእምነት አመለካከት ወለጋ ላይ እንደ አዲስ እንዲሰርጽ ተደርጓል። ኢትዮጵያ ውስጥ የመጀመሪያው የፕሮቴስታንት እንቅስቃሴ የተደረገው ወለጋ አካባቢ ነው። ከዚህ አካባቢ የተነሳው የፖለቲካ ኃይል ከተማሪዎች እንቅስቃሴ በፊትም ሆነ በተማሪዎች ትግል ወቅት ጀምረውት የነበረው የተለያየ ትግል እንቅስቃሴ ውጤትና ፍሬ ያላፈራ ነበር። በኦነግ ትግል ውስጥ የወለጋ ተወላጆች ድርሻ ከፍ ያለ ነው። ይህ በወለጋዎች የበላይነት የሚመራው የኦነግ ኃይል በኢትዮጵያ ፖለቲካ ውስጥ ምንም ነገር መቀየር ሳይችል ከወጣበት ታሪክ ወደ ሀገር ውስጥ የፖለቲካ ተሳትፎ ዳግም እንዲመለስ ሲደረግ ራሱን በኦቦ ለማ መገርሳ ተጽዕኖ ስር ማግኘቱ ግድ የሆነበት ጉዳይ ነበር። ኦቦ ለማ መገርሳ የወለጋ ተወላጅ እንደሆኑ ነው የሚነገረው። ወደ ሀገር ውስጥ የተመለሰው ኦነግ ሸኔ ኃይል ኦቦ ለማን የሚያዳምጥ እንደነበር ነው መረጃዎች የሚያሳዩት። ኦቦ ለማ ከማዕከላዊ መንግስቱ ሲገለሉ ይህ ቡድን በነ ዶክተር አብይ ላይ ቂሙን የበለጠ ጨምሮታል። ኦቦ ለማ መገርሳ በወለጋ ፖለቲከኞች ዘንድ በጣም የሚከበሩ ናቸው። ምክንያቱም ከዛ በፊት የነበሩት የወለጋ ፖለቲከኞች አንድም ቀለማዊ ዕውቀት ብቻ የነበራቸው ወታደራዊ ልምድ የሌላቸው፣ ሁለትም በአግባቡ የኦሮሞን ፖለቲካ ማስረዳት የማይችሉ፣ ሶስትም ከመሰረታቸው ወጥተው ከተማ ሲገቡ ከዚህ በፊት ዶክተር መረራ ጉዲና በተደጋጋሚ ጊዜ እንደሚናገሩት የሚኒሊክ ቤተ መንግስት ሲገቡ ማንነታቸውንና ህዝባቸውን በመርሳት ቀልጠው የሚቀሩ ነበሩ። ኦቦ ለማ መገርሳ ከወታደርነታቸው ከደህንነት ሰራተኝነታቸውና የወለጋ አፍሬ ከመሆናቸው አንጻር ይሄን የቆየ መሰናክል በጣጥሰው በማለፍ በመካከል በኦሮሚያ ፖለቲካ ውስጥ ከውልደታቸው አንጻር ባይተዋር ተደርጎ የሚወሰዱት ዶክተር አብይ አህመድ በመካከል ዘው ብለው ከመግባታቸው በፊት ታሪክ ይሰራሉ ተብለው በከፍተኛ ሁኔታ የተጠበቁ ፖለቲከኛ ነበሩ። የስንጥቁ መነሻም ሆነ ኦሮሞ ሀገር እያስተዳደረ ባለበት ሀገር የኦሮሞ ፖለቲከኞች የኦሮሞ ማህበረሰብ የፖለቲካ ፍላጎቶች ሙሉ በሙሉ አልተመለሱም ከሚለው ትርክት ጀምሮ ጭራሽ ኢትዮጵያን ኦሮሞ እያስተዳደራት አይደለም ለሚለው ጥያቄ አንድ ተብሎ የሚጠቀስ ጉዳይ ነው። ኢትዮጵያን መራ የሚባለው የመሪው የትውልድ ቦታና ማንነትን መሰረት ተደርጎ ነው፣ ወይም ደግሞ የተወከሉበት የክልል ፓርቲ ማንነታቸውን ይወስናል። ለምሳሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ላይ የወጡት የኦሮሞ ብልጽግናን ወክለው በመምጣት ነው። ለዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሮሞ ብልጽግና የበላይ ጠባቂም ናቸው፣ የኢትዮጵያም መሪ ናቸው። የጠቅላይ ጦር አዛዥነትም በእጃቸው ነው። ይህን መሰረት በማድረግ የኦሮሞ ተወላጅ የሆኑት ጠቅላይ ሚኒስትር ኢትዮጵያን እየመሩ ነው። በተለመደው የፖለቲካ አገላለጻችን ደግሞ ኦሮሞ ኢትዮጵያን እየመራ ነው። ከብልጽግና መንግስት በተጻራሪ የቆሙት የኦሮሞ ፖለቲከኞች ግን ይህን አይቀበሉ። ይህ የኦሮሚያ ፖለቲከኞች ክፍፍል እየፈጠረ ባለው ፍትጊያ መካከል ዛሬም ንጹሃን እያለቁ ነው። መረጃዎች እንደሚሉት ኦነግ ሸኔ ወለጋን ከኦሮሚያ ክልል ነጥሎ ክልል የማድረግ ሐሳብ ጭምር ያለው ነው። ሸዋው የኦሮሚያ ክፍል በብዛት በወለጋው ዘንድ አክራሪ ኦሮሞ ብሔርተኝነትን የሚቃወም ተደርጎ ይቆጠራል፣ እንደ እንቅፋትም ይታያል። የአዲስ አበባው የባንዲራ ጉዳይ፣ የቋንቋ ጉዳይ መሰረቱ ይሄ ውስጣዊ ክፍፍል ነው። ክፍፍሎች፣ ፍትጊያዎች ህዝብን ወደሚጨርሱ ግጭቶች ሳይሆን ሀገርን ወደሚያጸኑ አንድነቶች እንዲመጡ ምኞታችን ነው። አበቃን። መልካም ጊዜ ተመኘን።